ምከረው እንብካለ ነፍጠኛ መከራው ይምከረው ይሄንን ቪዲዮ እስኪ ተመልከቱት ከዚህ ብዙ ነገር ትማራላችሁ ብዬ አስባለሁ እና መሰግናለሁ ሲመዘገቡ ከነሱ ጋር አብሬያቸው ገባው የትምህርት ቤት ሰርቲፊኬት አምጣሉኝ የትምህርት ቤት ሰርቲፊኬትን ይዤ ወደ እነሱ ጋር አብሬ ተቀላቅያቸው ገባው ያን መሰለኝም ነበር እኔ ውትድርና ተመዝግቦ 6 ወር 5 ወር ነበር ሰንጠለው የሚወጡት የተባለው እኔ ደግሞ ያውና አባቴን አጣበቃለሁ እዛ ምን ያርጉኝ እና አባቴን አስተዳድራለሁ ብዬ ነበር የፈለኩ ግን እኔ እንደዚህ ከፋል መሰለኝም ነበር መጀመሪያ ያውና አባቴ ትንሽም ተዘነሆኑ እናኔ ብዙም ስለማዘራዘራ ምናምን እሷን ለማገዝ ነበር የመጣው አባቴም ደካማ ነገር ነው እሱ ያገዛለው ብዬ እንደገባው ነው ነገር ተገዘተብኝ እነሱ ማግኘት አልቻልኩም ይሙቱ ይኑሩም አላውቅም ግን እነሱ በስልክ ደውዬ አላውቅም እነሱ አሁንም እነሱ ጋር ሄድ ፈልጋለሁ እዚህ ደስ ያልኩ በጣም ያመኝ ነው ለምን ነገር እነሱ ማግኘት ፈልጋለሁ እስካሁን እዛ ሀገር ገብቼ መሰራውን ነገር ትምህርት የተማርኩኝ ንስሮ በየሰራው ግርግርም ጋር እየሰራው ብኖር ያለኛል ከዚህ ኑሮ እንጂ እኔ እንደዚህ ነገር አልፈለኩም አሁን ድጋሚ እነዚህ ምን የሚመዘገቡትም ዛውዲ ፈጣሪ ይጠብቃቸው ነው እንጂ የሚባለው እንደና ምን የማይባለው ታም በኋላ